ዳይፐር ራሽ አስፈሪ ነገር ሊመስል ይችላል፣ ስፔሻሊ ደግሞ ለአዲስ ወላጆች። ግን በዛሬት ወይ አፕሮች ካደረግነው በቀላሉ ሶልቭ ልናደርገው እንችላለን። ቤት ውስጥም ሃንድል ልናደርገው እንችላለን ሐኪም ቤት ሳንሄድ። በዚህ ቪዲዮ እንዴት ዳይፐር ራሽ ልጆቻችን ላይ ሊፈጠር ይችላል፣ እንዴት ደግሞ ቤት ውስጥ ሃንድል ልናደርጓለን የሚለውን ይዤላችሁ መጥቻለሁ። ሰብስክራይብ እያደረጋችሁ ፋሚሊ ሆኖ። ሰላም፣ ሃናን እባላለሁ። የሁለት ልጆች እናት ነኝ። በዚህ ቻናል የተለያዩ ማም ቲፕስ፣ ሰልፍ ኬር፣ ስለ ሃይጂን በሰፊው ይዤላችሁ መጣለሁ። ሰብስክራይብ እያደረጋችሁ ፋሚሊ ሆኖ። ወደ ቶፒካችን ስንገባ ዳይፐር ራሽ ልጆች ላይ በጣም ኮመን የሆነ ነገር ነው። ከ4 ልጆች 2 አንድ ልጅ ላይ ሊገጥመን ይችላል። ያ ደግሞ መጥፎ ናት ሊያስብለን አይችልም ልጆቻችን ላይ ዳይፐር ራሽ ስለተፈጠረ። የመጀመሪያው ምክንያት ምንድነው ልጆቻችን ላይ ዳይፐር ራሽ እንዲፈጠር የሚያደርገው ብለን ስናይ ረጅም ሰዓት እርጥበትና ካካ ሳይቀየርላቸው ሲቀር ከዳይፐሩ ኬሚካል ጋር ይጨመርና ወደ ራሽ ወደ አለርጂ ይቀየርባቸዋል። ሁለተኛው ደግሞ የዳይፐሩ ኬሚካል ለልጆች አለርጂ ራሽ እንዲፈጠር ያደርጋል። እንደዛ የማይስማማቸው ቆዳቸው ቁጡ የሆነ ልጆች አሉ። ያም አንዱ ምክንያት ነው። ሶስተኛው የቆዳቸው ፒኤች አሲዲክ ሲሆን በተፈጥሮ ያለው ባክቴሪያ ይወገዳል። የቆዳ ፒኤች ደግሞ በሽንትና በባክቴሪያ ሊጠፋ ይችላል፣ ይወገዳል ማለት ነው። አራተኛው የአመጋገብ ለውጥ ሲኖር ነው። ልጆች ከ6 ወር በኋላ ምግብ ይጀምራሉ። እንደ በፊቱ ጡትና ወተትን ሲጠቡ እንደነበረው አይቀጥልም ካካቸው ውስጥ ደግሞ ኢንዛይም አለ። ያ ኢንዛይም ቆዳ ላይ ያሉ ፕሮቲኖችን ዲግሬድ እንዲያደርጉ ያደርጋቸዋል። አምስተኛው የዚንክና የሌሎች የማይክሮኒውትሪየንት እጥረቶች ሲፈጠር ራሽ እንዲፈጠር ኦር አለርጂ እንዲፈጠር ያደርጋል ማለት ነው። እስካሁን ያየናቸው እንዴት ሊፈጠሩ ይችላሉ የሚለውን ነው። አሁን ደግሞ የምናየው እንዴት ቤት ውስጥ ትሪት እናደርጋቸዋለን የሚለውን እናያለን። የመጀመሪያው ረጅም ሰዓት ዳይፐር እርጥበት አለማቆየት ነው። መቀየር፣ ቶሎ መቀየር። ስፔሻሊ ደግሞ ልጆች የዳይፐር ራሽ ገጥሟቸው ከሆነ ጭራሽ እርጥበት መንካት የለበትም። በቃ ቶሎ ቆዳቸው ሳይነካ ቶሎ በሻን ቁጥር መቀየር አለብን ማለት ነው። ሁለተኛው ደግሞ ምንም አይነት ፓውደር አለመጠቀም። ስፔሻሊ የጆንሰን ምርት የሆነ እንደምታውቁት የተለያዩ ሚዲያ ላይ ተነግሯል። የካንሰርን በሽታ ሊያመጣ እንደሚችል ውስጡ ያሉት ኬሚካሎች ለዛ እንደሚያጋልጡ ልጆቻችንም ተነግሯል። አይ ቲንክ ካምፓኒውም ተቀጥቷል መሰለኝ፣ ቅጣቱን አግኝቷል መሰለኝ። አምናሹር። ሶስተኛው ደግሞ ዋይፕስ ስትገዙ አልኮል ፍሪ የሆኑ እሱን እንትን ማለት አለባችሁ። ለኔ የጠቀሙኝን ኔክስት ነግራችኋለሁ። አራተኛው ደግሞ ከዳይፐር የሆነ ሰዓት ላይ ፍሪ ሆኖ አየር እንዲያገኙ እርጥበቱን ደረቅ እንዲሆን ማድረግ አለባችሁ። አምስተኛው ቤሪየር ክሬም መጠቀም ነው። ለምሳሌ ቫዝሊን፣ ሱዶ ክሬም፣ የተለያዩ ክሬሞች አሉ፣ ኦይንትመንቶች አሉ። እነሱን በደንብ መጠቀም ነው ከዳይፐር ከመቀየራችሁ በፊት። ስፔሻሊ ደግሞ ዳይፐር ራሽ የገጠማቸውን ልጆች በደንብ ቀብታችሁ በደረቁ ዳይፐር ማድረግ ነው። እነዚህ በደንብ ሊጠቅሙን የሚችሉ ነገሮች ናቸው። እኔ የገጠመኝ ምንድነው የሁለተኛ ልጄ ላይ ዳይፐር ራሽ ገጥሞኝ ነበር። ልክ 6 ወር ስትገባ ምግብ ስጀምርላት ነው ዳይፐር ራሽ የገጠመኝ። ምንድነው ያደረኩት? እኔ መጀመሪያ የልጄን ዳይፐር ቀየርኩኝ። አልተመቻትም ብዬ ነበር ያሰብኩት። እሱ ሰርቶልኛል። ሁለተኛ ደግሞ ዋይፕስ በቃ መጠቀም አቆምኩኝ። እንዴት ነው በተላጠ ቆዳ ላይ ሌላ ነገር እንትን ስትሉ ለመጥረግ ስትታገሉ የባሰ ይልጠዋል። እንደዛ ብዬ ስላሰብኩኝ ዋይፕስ መጠቀም አቆምኩኝ። ማጠብ፣ ካካም ስታደርግ ሽንትም ስትሸና ማጠብ፣ ለብ ባለ ውሃ ያለ ሳሙና ነው ማጥባት። ስፔሻሊ ያው ለሴት ልጅ ሳሙና እንደማይመከር ታውቁ ይመስለኛል። እንደዛ ነው ያደረኩት። በደንብ አጥባታለሁ። ከዛ በኋላ አደራረቅና በፎጣ ትንሽ ሰዓት አየር እንዲነካት አደርጋለሁ። ያው ከቁስሏ አይብስም፣ ከሷ ከህመሟ ስለማይብስ ብትሸናም ኢትስ ኦኬ ብዬ በቃ ቤሪየር ክሬም እቀባታለሁ። ቫዝሊን ለኔ የሰራልኝ ቫዝሊን ነው። በደንብ ቫዝሊን እቀባታለሁ። ከዛ በኋላ ትንሽ ፍሬ አደርጋታለሁ። ከዛ ዳይፐሯን አደርግላታለሁ። በደንብ ሰርቶልኛል። በቃ ቶሎ ነው የዳነው። ግን ቶሎ መሄድ ያለባችሁ ጊዜ ደግሞ አለ። ሁሌ ቤት ውስጥ ላይሰራ ይችላል ይሄ ነገር። ስፔሻሊ ደግሞ ኢንፌክሽን ኦር ፈንገስ ሊፈጥር ስለሚችል አይታችሁ በቃ ቦታውን አይታችሁ ይሄ ሕክምና ያስፈልገዋል ብላችሁ እናት ይታወቃታል ሁሉ ነገር። ሰው አይታችሁ ቶሎ መሄድ ካለባችሁ ቶሎ መሄድ አለባችሁ። ቤት ውስጥም ከሰራላችሁ እኔ በጣም ባጭር ጊዜ ውስጥ ነው የዳነልኝ። እና ደግሞ አይቼ ያው አስቤ ነበር ለመሄድ፣ ግን ቤት ውስጥ ሶልቭ ሳደርገው በቃ እንደዳነ ሰው ይሄን ሰርቶልኛል ማለት ነው። ቪዲዮውን እንደምትወዱት እርግጠኛ ነኝ። ለተለያዩ እንግዲህ ሰዎች አድርሱ፣ ይሄ ያስፈልጋቸዋል ብላችሁ ለምታስቡት እናቶች ላኩላቸው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኮመንት፣ ላይክ ማድረጋችሁን እንዳትረሱ። ኔክስት ታይም በሌላ ቪዲዮ እንገናኛለን። ባይ